ስናገር ግን ማንም ያዳመጠኝ የለም። ኢትዮጵያን የሚያሰጋት ረሃብና ጦርነት። ኢትዮጵያ ንጉሥ እንደሚወጣ ተነግሮኛል። ባለዘውድ ጥሩ ጳጳስም ተነግሮኛል። ተመልከት፣ ወደ ዓለም ትመለሳለህና ያየኸውን የሰማኸውን ትናገራለህ። ይዞኝ ወደ ሲኦል ቀጥታ ሲኦል ሲወስደኝ ከበሩ ስደርስ ጥቁር ነው፣ ጨለማ ነው። ሰማ ይህች እኮ ቦታ አሁን የምታያት ሄዶም ገነት ናት። የምታያቸው ቅዱሳን ናቸው ነው። ሽታው መጥቷል፣ ግን ጣሙን ግን አላየሁት። ያን ሳይ ጎመጀው። እንኳን ግማሹን እንዳለ ቢሰጠኝ ይጠቅመኛል መሰለኝ። አያች ያደረገና እንዲቻል ነው ወሽ ዋፌ ያደረገው ጊዜ ፀሐይሞ የለኛ ይሰውራል፣ ይመስጥሃል። ሰማይም ለምድርም ለባህርም ለየብስም ለፍጥረታት ሁሉ ፈጣሪ የሚሆን ተቀዳሚ ተከታይ ተቀዳሚ የሌለው አምላክ የሱን ስም እጠራለሁ። ተከታይም ተቀዳሚ የሌለው ሶስትነቱ የማይጠቀለል አንድነቱ የማይከብር ባህሪው የማይመረመር በባህሪው ሞት የሌለበት በመንግስቱ ሽረት የሌለበት በመለኮቱ እልፈቱ ላጤ የሌለበትን አምላክ ስሙን እጠራለሁ። ስሙ ማን ነው? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ብዬ እጀምራለሁ። በባህሪው ሞት የሌለበት በመንግስቱ ሽረት የሌለበት በመለኮቱ እልፈቱ ላጤ የሌለበት አምላክ አብን ወላዲ ወልድን ተወላዲ መንፈስ ቅዱስን ሰራጺ ምንም ላጠይቁ አካላት በስም በአካል በግብር ሶስት ብልም በህልውና በአገዛዝ በስልጣን አንድ አምላክ ብዬ የእግዚአብሔርን ምስጋና እጀምራለሁ። እንደ ኃጢአታችንም እንደ በደላችንም እንደ ክደታችን ሳይመለከት በአምላክነቱ በአባትነቱ በፈጣሪነቱ ችሎታ አግዝቶ ማልትን ሌሊትን ክረምትን በጋዎችን እያፈራረቀ በዝናብ አቁልቆ በፀሐይ አብስሎ በነፋስ ወልሎ ዕለት ዕለት ምግባችን ለሚሰጠን እግዚአብሔር ክብር ምስጋና ይገባዋል። አሌላ ለድንግል ማርያም ለቅድስት ማርያም ለሷ ምስጋና ይገባታል። ለከበረ መስቀሉ ስግደትና ምስጋና ይገባዋል። ከዚህ ቀጥለን በተሰጠን እግዚአብሔር በገለጠልን የመላእክት ፈጣሪ በገለጠልን ለኛ ለደካሞቹ ለምስኪኖቹ የእግዚአብሔርን ውለታውን ቸርነቱን እናወሳ እንናገርም። ለፍጥረታት ሁሉ እንዲደርስ የእግዚአብሔር ቸርነት እንናገራለን። አናጋሪውም እግዚአብሔር ነው፣ አስጀማሪውም እሱ ነው፣ ፈጻሚውም እሱ ነው እና ይህንን በ71 ዓመተ ምህረት የመጀመሪያው ህልም ነው። ሙሉ 70 ነው። መነሻውም ባረገው ምናል ይሄ መነሻ አይደለም። በሙሉ 70 ዓመተ ምህረት ግንቦት 21 ቀን በሌሊት ኢየሩሳሌም ውስጥ ነው። ኢየሩሳሌም ስሄድ ድሪቶ ለብሼ ነው። ኢየሩሳሌም ስደርስ የኢየሩሳሌም በረኛው አላስገባኝም። ምን ነው ያልኩት? እንደው የኢትዮጵያ ሰው ኢየሩሳሌም ሊገባ አልተፈቀደለትም ይለኛል። ለምንድን ነው ያልተፈቀደለት ያልኩት? እንደው እምነት አጉድሏል፣ ቅርስ ሽጧል። እምነት ስላጎደለና ቅርስ ስለሸጠ ኢየሩሳሌም እንዲገባ አልተፈቀደለትም ብሎ ከለከለኝ። በኋላ የቀደሙትን አባቶች በገነት የከበሩትን አባቶች ገልጦ ኢየሩሳሌም በሯን ከፍቶ ያሳያል። እኒህን ታውቃቸው፣ እኒህ ናቸው። እናንተ ታቦት ነው የምትሏቸው፣ እኛ ክብረ ቅዱሳን ነው የምንላቸው ይለኛል። ያይና እንዲህ ብያየዋቸው ከመልካቸው ከገጻቸው ወርቅ ናቸው፣ ጥሩ ናቸው፣ መልካም ናቸው። እስቲ እነዚህ የማንኛው ክብር ጎደለ ይመስላል ይለኛል። የጎደለም የለ ይበልጣል እንጂ ያልኩት እንደው የእናንተ ኢትዮጵያ በረከት ስለጎደለ እንጂ የትም ቢሸጡ የነሱ ክብር ይሄ ነው ይለኛል። የነሱ ክብር ይሄ ነው ይለኛል።
ከዚያ በኋላ ደግሞ እነሱን ካሳየ በኋላ እነሱ በላይ እንደ ፀሐይ የምታበራ ሴት ናት። ይችን እሳት ታውቃታለህ ይለኛል። አላውቃትም ያልኩት እቺ እኮ ያለ መድኃኒት ወላዲተ አምላክ ናት ይለኛል። እሷ መታ አበሩ እንዳለው ወግድ ይገባል ትለዋለች። አልተናገረም። እሷ በተናገረችው ከበሩ አገባለሁ። እልፍ ስል መልሶ ይጠይቀኛል። አንተ ይህ ዘመን እንዴት ነው ይለኛል። አላውቅም ያልኩት የሚመጣው ዘመን አስቸጋሪ ዘመን ነው። አስቸጋሪ ዘመን ነው። አሁንም ወደ ኢትዮጵያ ህብሮ የማይታወቅ ሐኪም መርምሮ የማያገኘው ባለመድኃኒት መርምሮ የማያገኘው በሽታ ኢትዮጵያ ተሻግሯል አለኝ። ሰማህ? ያልተነካካ ያልደረሰ ምን ያላለ በተቃለ ይሄ ነው ብሎ ያንን ከተናገረ በኋላ በትታል ነግቷል። የግንቦት ማርያም ነው ቤተክርስቲያን አልኩኝ። ለአባቱ የነግሩኝ ፈታልኝ የለም። በ70 ዓመተ ምህረት ይህንን ተናግሮኝ በ71 ዓመተ ምህረት ታኅሳስ 18 ለ19 ነፍሴ ሥጋዬ ተለይታ ሲኦል ነው የገባሁት። በኋላ ሁለት ያ መጀመሪያው ህልም ነው። የመጀመሪያው ህልም ነው። ሙሉ 70 ያኔ አሁን የነገረኝ ህልም ነው። የሁለተኛው ግን በ71 ዓመተ ምህረት ታኅሳስ 18 ቀኑ ዓርብም 12 አልቆ ሌሊቱ ሲመጣ እናቴ የፈጨች አበጣ ገቢ ይቆማል። ምን ነው ተነስ ይለኛል። ምን ነው ያልኩት እንደው እኮ መልአኩ ብዙ ቀላጠኝ ንስሐ አልገባሁም። ስጋው ደግሞ አልተቀበልኩም። ብዙ ኃጢአት አለ ይበለው ብሰራም ባሰራም ተነሳ። ኋላ እናቴ ብድግ አለች። እናቴ መልአከ ሞት መጣባት። ያን ሁሉ እንዳልኩ ድፍት አልኩ። ያንን ስትጋግር የዋለችበት እንድቻሪ ያው ድፍት እየቀረ አጃዋል ይዞኝ ወደ ሲኦል ቀጥታ ሲኦል ሲወስደኝ ከበሩ ስደርስ ጥቁር ነው፣ ጨለማ ነው። ተመልከት፣ ወደ ዓለም ትመለሳለህና ያየኸውን የሰማኸውን ትናገራለህ። ያየኸውንና የሰማኸውን አፌ ዛሬ ያው መንቀጥቀጥ ነው። አፌ አይናገርም። አይኔ ግን ያያል። ይሄንን ይነግረኛል። እኔ ነው ማለት ብቻ ይሄን ይነግረኛል። እኔ ነው ማለት ያን ሁሉ አድርጎ የሙሐመድን አሳየና ሁለተኛ ደግሞ በአንዱ ክፍል ይዞኝ ሄደ። በአንዱ ክፍል የወሰደኝ ያው ጨለማ ውስጥ ነው። ሸን ተሸክሞ ከባድ ራሱ ተሸክሟል በሙሉ። ያን መለከተዋለሁ። አሸማ ራሳቸው ላይ እሳት ይነዳል። አይ ላይ ይቀጣጠልና ወደ ታች ይወርዳል እንደ ውሃ። ይሄንም ተመልከት ይለኝ። እኒህ የሰው ገንዘብ በልተው ክደው ምለው የበሉ ናቸው። ሸሙም ራሳቸው አይወርድም፣ እሳቱም ራሳቸው አይበርድም። ዘላለም ሲቃጠሉ ይኖራል። ይህንም ልብ ብለህ ይህንም ወደ ዓለም ትናገራለህ ይለኛል። ያው ነው ትንም ይለ ይህንን ካሳየ በኋላ እንቀጠቀጣለሁ። እዚሁ ሲሆን እንዳለው አጨለማ ውስጥ እንዳለው ብቻ ስሙን ነገር ፊት ያን ሁሉ ሲለ ስሙን ብቻ እንዲህ ነው ሲያነጋገር። አይዞ ወደ ዓለም ነው እንጂ እኔ ስሙን አላየሁም። ኋላ ምን አለ? እኮ ገብርኤል ነው። እኔ ገብርኤል ነው ወስጠሱ ነበር። አይዞ እኔ ገብርኤል ነው ብሎ የኔ ነገር ይህን ከነገረ በኋላ ያንን የጨለማውን ሁሉ ካስጎበኘ በኋላ በስቲ እንዲህ ወደ ምስራቅ ዙሪያ ወደ ምስራቅ የዞርኩ እንደሆነ እንደው ትንሽ ናት ብርሃን፣ ትንሽ ናት አለ። ያቺ ብርሃን በዓለም ትዘረጋለች፣ ዓለም ትሞላዋለች። ያቺ ብርሃን እንግዲህ ይላል ያቺን ብርሃን አይንህ ስተወረወረ ተመልከት ይላል። አይንህ ስተወረወረ ያለው ይሄ ብርሃን ነው። ይሄን ብርሃን ነው እንደ ጭጣ ያቃጥል ዝም ብቻ ብርሃን። ያንን ስመለከት በዚያው ልክ መጀመሪያ በ71 እንትን በሙሉ 70 ኢየሩሳሌም ከፍቶ እንዳሳየ ቅዱሳን እንደነዚህ ያለ በህልሜ እንዳሳየው አመጣው ያረጋቸው
ያየኋቸው ጊዜ ያችን ብርሃን ሳይ